ዓለማችን ላይ እጅግ ታዋቂ ከሚባሉ ባለሀብቶች መካከል ዋረን ባፌት አንዱ ነው። ወደ ቢሮም ጎራ ብላችሁ ግድግዳው ላይ የተሰቀሉትን ነገሮች ብትመለከቱ የኮሌጅ ዲግሪዎቹን ወይንም ደግሞ ዲፕሎማዎቹን አይደለም የምትመለከቱት። እሱም በገዛ አንደበቱ እንደዚህ ይላል። በተለያዩ ኮሌጆች የወሰድኳቸውን ዲፕሎማዎች እዚህ ጋር አልሰቅልም። ቢሮ ውስጥ የተሰቀለው አንድ ነገር ብቻ ነው። እሱም ደግሞ የዴል ካርኔጊ የኮሚዩኒኬሽንስ ወይንም ደግሞ የፐብሊክ ስፒኪንግ ኮርስ ነው ይላል። አሁን ለምንድን ነው ያንን የሰቀልከው ብላችሁ ብትጠይቁኝ ህይወቴን ሙሉ ለሙሉ የለወጠልኝ ነገር ነው። ኮሚዩኒኬሽን ወይንም ደግሞ ከሰዎች ጋር ማውራት፣ መነጋገርና መግባባት ህይወቴን በእጅጉ የለወጠልኝ ነገር ነው። ለዚህ ነው ቢሮዬ ስትገቡ ይህንን ሰርቲፊኬት የምትመለከቱት። ስለዚህ እኛም በዚህ ቪዲዮ ማሳካት የምንፈልገው አንድ ግብና አንድ ዓላማ ብቻ ነው ያለን። እሱም ከትራዲሽናል ኤጁኬሽን ውጪ ወይንም ደግሞ ከተለመደው የትምህርት ስርዓት ውጪ ህይወታችንን በእጅጉ ሊያሻሽል የሚችል ክህሎት ወይንም ደግሞ ስኪል የት አለ? ምንድን ነው? እንዴትስ ነው ያንን ክህሎት ልናዳብር የምንችለው የሚለውን ነጥብ ነው። እነዚህን ክህሎቶች ለመማር ግዴታ ትምህርት መማር የለባችሁም ወይንም ደግሞ የምትሰሩትን ስራ ማቋረጥ አይጠበቅባችሁ። ባላችሁ ትርፍ ጊዜ ባላችሁ ትርፍ ሰዓት እነዚህን ነገሮች ብቻ በመተግበር ክህሎቶቻችሁን እያሳደጋችሁ እያጎለበታችሁ ትመጣላችሁ። ስለዚህ አሁን በዚህ ሰዓት ላይ ተፈላጊ ከሚባሉ ስኪሎች ወይንም ደግሞ ክህሎቶች መካከል አንዱ ምንድነው ካላችሁ ኤአይ የሚባለውን ነገር ማስተር ማድረግ፣ በተጨማሪም ደግሞ ፕሮምፕት ኢንጂነሪንግ ላይ በጣም ጎበዝ መሆን ነው። በዚህ ሰዓት ኤአይን እንዴት መጠቀም እንዳለባችሁ የማታውቁ ከሆነ ወይንም ደግሞ ለራሳችሁ ጥቅም ብላችሁ ኤአይን የማትጠቀሙ ከሆነ እናንተ እየተተካችሁ የምትመጡ ሰዎች ትሆናላችሁ። እስፔሻሊም ደግሞ በኢትዮጵያ ውስጥ ገና ኤአይ ድክ እያለ በሚጀምርበት ጊዜ ላይ እናንተ እንደምንም ብላችሁ ቀድማችሁ ለማወቅ ብትሞክሩ ከአብዛኛው ሰዎች ብልጫ ይዛችሁ ልታልፉ ትችላላችሁ። በመስሪያ ቤትም በምንም አይነት ቦታ ላይ ብልጫና ቅድሚያ ይሰጣቸዋል። በኤአይ የሚተኩ በጣም ብዙ ስራዎች እንዳሉት ሁሉ ኤአይ የማይተካው ስራ ቢሆንም ኤአይን መጠቀም የሚችል ሰው ግን የሚተካችሁ ሰዎች መሆን የለባችሁ። ስለዚህ ምናልባትም አርቲፊሻል ኢንቴሊጀንስ ስራዬን ሊተካው አይችልም ብላችሁ ካሰባችሁ ምናልባትም ያንን አርቲፊሻል ኢንቴሊጀንስ ከእናንተ በላይ መጠቀም የሚችል ሰው ሊኖር ይችላልና ያ ሰው እናንተን ለምን ይተካቸዋል? ቀድማችሁ ቦታችሁን ማረጋገጥ አለባችሁ። ጥናቶች እንደሚያመለክቱት ከሆነ እንደ ፈረንጆቹ አቆጣጠር በ2027 ዓ.ም 80 በመቶ የሚሆኑ ድርጅቶች 75 በመቶ የሚሆነውን የድርጅታቸውን ስራ በኤአይ ታግዘው የሚያከናውኑ ይሆናል ይላል። እንግዲህ 80 በመቶ የሚሆኑ ድርጅቶች 75 በመቶ የሚሆነውን ስራቸውን ያልኩት። ለዚህ ነው ኤአይን ከራሳችሁ ጋር እያዛመዳችሁ ወይንም ደግሞ እየተግባባችሁ መምጣት ያለባችሁ። አለበለዚያ ከኋላ የምትቀሩ ሰዎች ትሆናላችሁ። በዚህ ላይ ደግሞ በጣም አስፈላጊ የሚባለው ክህሎት ምንድነው ካላችሁ ፕሮምፕት ኢንጂነሪንግ ነው። ምን ማለት ይሆን ካላችሁ ከኤአይ ጋር እንዴት ማውራት እንዳለባችሁ፣ እንዴት መግባባት እንዳለባችሁ የማወቅ ጥበብ ብላችሁ አስቡት። ያ ኤአይ እናንተ የምትፈልጉትን ኤግዛክት የሚባለውን ሪዘልት ወይንም ደግሞ የምትፈልጉትን ምርጥ የሚባል ውጤት ይዞላችሁ እንዲመጣ እንዴት ነው ማናገር ያለባችሁ? እሱን ነው የምታውቁበት። የሰነፍ ጥያቄዎችን እየጠየቃችሁ በጣም ኤክሰፕሽናል የሚባል ወይንም ደግሞ ምርጥ የሚባል መልስ ልጠብቁ አይገባም። ስለዚህ 4 የሚባሉ መንገዶች አሉ። የመጀመሪያው ዲፋይን ዘ ሮል ይሰኛል። ለምሳሌ አንተ እንደ ጠበቃ ሆነ አማክረኝ ትሉታላችሁ። ሶሻል ሚዲያ ኢንፍሉዌንሰር ከሆናችሁ ደግሞ አንተ ልክ እንደ ሶሻል ሚዲያ ኢንፍሉዌንሰር ሆነ አናግረኝ ትሉታላችሁ። እሱን ያንን ቦታ እንዲወርሰው ታደርጉታላችሁ። ፕሮፌሽናሎቹ የያዙትን ማለት ነው። ከዛ በኋላ ዴታ ትሰጡታላችሁ። ለምሳሌ እኔ የምፈልገው እንዲህ አይነት ውጤት ነው ብላችሁ ኢንተርኔት ላይ ያያችሁትን የምትፈልጉትን ውጤት ቀድማችሁ ትልኩለታላችሁ። ከዛ በኋላ ነው እንግዲህ ጥያቄያችሁ የምትጠይቁት። ስፔሲፊክ ትሆናላችሁ ወይንም ደግሞ በደንብ በግልጽ የምትፈልጉትን ነገር አበጥራችሁ ትጠይቁታላችሁ። ኢንጀነራል ሰፋ አድርጋችሁ የምትጠይቋቸው ጥያቄዎች ብዙ ጊዜ መፍትሄ የላቸውም። ከዛም በምን አይነት መንገድ ውጤቱን ይዞላችሁ እንዲመጣ እንደምትፈልጉ እናንተ ፎርማቱን ልትነግሩት ይገባል ማለት ነው። በፒዲኤፍ፣ በቡሌት ፖይንት፣ በሰንጠረዥ እናንተ የምትፈልጉትን ተመልክታችሁ ያንን ነገር ስጠኝ ማለት ነው። አጠያየቁን እናንተ ካወቃችሁ ውጤቱ በጣም የሚገርም ወይንም ደግሞ አስደናቂ የሚባል ይሆንላችኋል። የ10 ሰዓት ስራ በ1 ሰዓት ማለቅ ይችላል። እየሰራችሁ ወይንም ደግሞ እያገለገላችሁ ያላችሁት ለሌላ ሰው ከሆነ የተሻለ የሚባል ውጤትን ይዞላችሁ የሚመጣው ልክ በዚህ መንገድ እየጠየቃችሁ ስትመጡ ነው። ስለዚህ በፍጥነት እነዚህ ነገሮች መማርና ማወቅ ይጠበቅባችኋል። ልትቆዩበት ወይንም ደግሞ ልትዘገዩበት አይገባም። ምክንያቱም አሁን ጊዜው በደንብ ፈጥኖ እየሄደ ነው። እኔ ለዚህ ነገር በጣም ገና ነኝ ወይንም አልተማርኩም ብላችሁ ራሳችሁን ልትይዙ አይገባም።
ቶሎ ብላችሁ እውቀቱን መውሰድ አለባችሁ። ታዲያ ኤአይን መጠቀም ወይንም ደግሞ እንዴት ኤአይን እንደምትጠቀሙ ማወቅ ብቻ በቂ አይደለም። ሌላ አስፈላጊ የሚባል ስኪል አለ። ይህም ደግሞ ክሎዚንግ ሃይ ቲኬት ሴልስ እለዋለሁ። የምትሸጡት የሆነ ነገር ካለ ቢያንስ ውድ አድርጉት። ርካሽ የሆኑ ነገሮችን እየሸጣችሁ ጊዜያችሁን አታባክኑ። ርካሽ የሆኑ ነገሮችን በሸጣችሁ ቁጥር ማግኘት እፈልጋለሁ ብላችሁ ያሰባችሁትን ነገር ለማግኘት በጣም ብዙ የሚባል ሰው ያስፈልጋቸዋል ማለት ነው። ለምሳሌ በወር $20,000 መሸጥ እፈልጋለሁ ብላችሁ ካሰባችሁ $20 የምትሸጡት አንድ ዕቃ ካለ ያቺን ግብ ለማሳካት ግዴታ 1000 ሰው ያስፈልጋቸዋል ማለት ነው። ነገር ግን አንድ ሰው በ$2,000 የሚገዛችሁን ዕቃ ካመጣችሁ ወይንም ደግሞ ያንን አይነት አገልግሎት የምታመጡ ከሆነ $20,000 ላይ ለመድረስ 10 ሰው ብቻ ነው የሚያስፈልጋችሁ ማለት ነው። ጥቂት የሚባሉ መክፈል ለሚችሉ ወይንም ደግሞ አቅም ላላቸው ሰዎች የሚጠቅማቸውን ወይንም ደግሞ የተቸገሩበትን አንድ ትልቅ የሚባለውን ችግር የሚቀርፍላቸውን ነገር ይዛችሁ ከመጣችሁ እነሱ ለመክፈል ምንም ቢሆን ደስተኛ ናቸው። ታዋቂው ኮንተንት ክሪኤተር እና ኦተር አሊ አብዳል ብዙ ጊዜ የሚናገረው ነገር ነው። ቺፕ ፕሮዳክትን አትሽጡ ይላል። ወይንም ደግሞ ርካሽ የሆኑ ፕሮዳክቶች ወይንም ደግሞ እቃዎችን እያያዛችሁ ለሰዎች በመሸጥ ጊዜያችሁን አታባክኑ። $2,000 እና $3,000 የሚያወጡ ፕሮዳክቶችን ወይንም ደግሞ ሰርቪሶችን ብትሸጡ የተሻለ የሚባል ውጤትን ይዛችሁ ትመጣላችሁ ይላል። አሁን ምናልባት የ$2,000 እና የ$3,000 እቃዎችን ስትሸጡ ምናልባትም ጊልቲ የመሆን ስሜት ሊሰማችሁ ይችላል። ነገር ግን በጣም ከፍተኛ በሚባለው ደረጃ ላይ ስትመለከቱት ሰርቭ እያደረጋችሁ ነው። ዋናው ነገር የምትጠይቁትን ገንዘብ የሚመስል ወይንም ደግሞ የሚመጥን የሆነ ፕሮዳክት ወይንም ደግሞ ሰርቪስ ይዛችሁ መምጣት አለባችሁ የሚለው ነው። ለዚህ ነው ሴልስ ላይ አተኩሩ እያልኳቸው ያለሁት። ሽያጭ የምትለምዱት ስኪል ወይንም ደግሞ ክህሎት ነው እንጂ ጄኔቲክሊ የምታገኙት ነገር አይደለም። ጥናቶች እንደሚያመለክቱትም ከሆነ ለሴልስ ትሬኒንግ በጀት የሚመድቡ ድርጅቶች 57% ትርፋማ እንደሆኑ ይናገራል። ስለዚህ በጣም ከባድ ዋጋ ነው የጠራሁት ብላችሁ ራሳችሁን ዝቅ ልታደርጉ ወይንም ደግሞ ሼምም ሊይዛቸው አይገባም። ስለዚህ የምትጠሩት ምንም አይነት ገንዘብ ትልቅ ቢሆንም ትንሽ ቢሆንም ዋናው ነገር ፕሮዳክታችሁ ወይንም ደግሞ ሰርቪሳችሁ ያንን ነገር ማች ማድረግ አለበት የሚለው ነጥብ ነው። ፕሪሚየም የሆነ ሰርቪሳችሁን ወይንም ደግሞ ፕሮዳክታችሁን ኦፈር እስካረጋችሁ ድረስ ምንም አይነት ገንዘብ ብትጠሩ ፌር ነው። እናንተ የምትፈልጉት ደንበኛ መጥቶ እምቢ እስካላላችሁ ድረስ ራሳችሁ ላይ መንገድ ልትዘጉ አይገባም ማለት ነው። ስለዚህ አሁን ለአንድ ሰው መሸጥ ምን ማለት እንደሆነ አውቃችኋል ብዬ ባልፍ ቀጣዩ ስቴፕ ደግሞ ሚሊዮን ሰዎች ጋር እንዴት እደርሳለሁ የሚለው ነው። ስለዚህ ወደ ቀጣዩ ስኪል ስናልፍ ፐብሊክ ስፒኪንግ ኤንድ ቪዲዮ ኮሚኒኬሽን፣ ካሜራ ላይ ግዴታ መቅረብ አለባችሁ ማለት ነው። እኔ አፍራለሁ ወይንም ደግሞ ለካሜራ መሆን አይነት ሰው አይደለሁም የሚል ብሊፍ እንዳለ ሁላችንም ውስጥ እናውቃለን። ነገር ግን እሱ ብቻ አይደለም። ሚሊዮን የሚባሉ ሰዎች ጋር ደርሳችሁ ፕሮዳክታችሁ እንዲሄድ ከፈለጋችሁ አትሊስት ኦፈር የማደርገውን ነገር ብዙ ሰው እንዲመለከትና እንዲገዛ ፈልጋለሁ የምትሉ ከሆነ ከነዛ ሚሊዮን ከሚሆኑ ሰዎች ጋር ትረስትን ወይንም ደግሞ እምነትን መገንባት መቻል አለባችሁ። ያንን ማድረግ ስትጀምሩ እናንተም ፐብሊክ ስፒኪንግ ስኪላችሁን እያዳበራችሁ ትመጣላችሁ። ንግግርን እንዴት ማከናወን እንዳለባችሁ፣ ከሰዎች ጋር እንዴት መግባባት እንዳለባችሁ ይገባችኋል። የምትሸጡት ፕሮዳክት ወይንም ደግሞ ሰርቪሶቻችሁም ደግሞ ልክ በዚሁ መጠን በሰዎች ዘንድ ተፈላጊነቱ ከፍ እያለ ይመጣል ማለት ነው። አሁን ግዴታ በጣም ከፍተኛ የሚባል ዝና ወይንም ደግሞ ካሜራ ፊት ለመቅረብ የሚያስፈልግ ብዙ አይነት ፋንሲ ነገሮች አያስፈልጓችሁም። ማሲቭ የሚባለውን ወይንም ደግሞ በጣም ብዙ የሚባለውን ህዝብ እምነት ማግኘት ከፈለጋችሁ እናንተ እውነታዬ ነው ብላችሁ የምታስቡትን ነገር ብቻ እየተናገራችሁ ማለፍ በቂ ነው። እንደ ፈረንጆቹ አቆጣጠር በ2016 ወይንም ደግሞ በ2017 ዓ.ም ላይ አሊ አብዳል የተባለ ኮንተንት ክሪኤተር ዩቲዩብ ላይ ኮንተንት ክሪኤት ማድረግ የጀመረበት ጊዜ ነበር። በጊዜው ካምብሪጅ ዩኒቨርሲቲ ውስጥ ሜዲካል ክላሶችን እየወሰደ የነበረ ተማሪ ቢሆንም አዘሳይድ ወይንም ደግሞ ጎን ለጎን ትንሽዬ ነገር ዩቲዩብ ላይ ክሪኤት ላድርግ ብሎ የጀመረ ነበር። በጊዜው ብዙ አይነት ልክ እንደሱ ዶክተር ለመሆን እየሰሩ ያሉ ተማሪዎች አሉና እነሱ የሚያጋጥማቸውን ችግር እሱም እንደ ተማሪ ስለተመለከተው ለነሱ ሶሉሽን ወይንም ደግሞ መፍትሄ ይዤ ልምጣላቸዋል። ስለዚህ ምን አይነት ሜዲካል ስኩል መግባት አለብኝ፣ አንዴ ቤሲክ የሚባለውን ወይም መሰረታዊ የሚባለውን ክላስ ከጨረስኩ በኋላስ በምን አይነት ዘርፍ ውስጥ ገብቼ በምን ስፔሻላይዝ ማድረግ አለብኝ የሚለውን ነገር አጠቃላይ የማማከር ስራ እንደ ሰርቪስ ወይንም ደግሞ እንደ አገልግሎት ይዞ ወጣ ማለት ነው። መጀመሪያ ግን ምንድን ነበር ያደረገው? ኮንተንት ክሪኤት አረገ። ሰዎች በሱ ኢንትረስትድ ነበሩ። ኦዲየንሶችን ወይንም ደግሞ ተመልካቾችን ሊያገኝ ቻለ። ትንሽ የሚባል ኦዲየንስ ቢልድ ካረገ በኋላ ወደ መፍትሄ ልለፍና እኔ ያጋጠመኝን ችግር ለሌሎችም ደግሞ ልፍታ አለ።
አሁን ከረጅም ዓመት በኋላ እንግዲህ ያ ድርጅት አሁን ለሌላ ሰው ተሽጦ ቢገኝም መጀመሪያ ግን የጀመረው ራሱ አሊ አብዳለው ማለት ነው። ነገር ግን ይህንን ፕሮዳክት ወይንም ደግሞ ይህንን ሰርቪስ እንዴት ሊሸጥ ቻለ ካላችሁ መጀመሪያ እሱ ኮንተንት ክሪኤት ማድረግ ስለጀመረ ነው። ስለዚህ ፐብሊክ ስፒኪንግ እና ቪዲዮ ኮሚኒኬሽን በጣም አስፈላጊ የሚባል ስኪል ነው ማለት ነው። አሁን ላይ አሊ አብዳልን ብትመለከቱት እንደ ጁኒየር ዶክተር ሆኖ ለ2 ዓመት ካገለገለ በኋላ ያንን ስራውን ሙሉ ለሙሉ አቁሞ ወደ ኮንተንት ክሪኤሽን የዞረ ሰው ነው። ከዛ በኋላም ብዙ የሚሸጣቸውን ፕሮዳክቶችን ሰርቪሶችን አዘጋጅቶ አሁን ላይ በጣም ፖፑላር ከሚባሉ የፕሮዳክቲቪቲ ኤክስፐርቶች መካከል አንደኛው ሆኗል። በዛ ዘርፍ ውስጥም ስለ ፕሮዳክቲቪቲ አንድ መጽሐፍ አሳተመ፣ የኒውዮርክ ታይምስ ቤስት ሰለር ተብሎ ተመርጦለታል። ስለዚህ ይሄ ሁሉ ሰክሰስ ከተባለ ይህንን ምን ሊያመጣው ቻለ ብላችሁ ካሰባችሁ መጀመሪያ የራሱን ካሜራ ፊት ስላመጣ። አሁን ላይ ምን አይነት ነገሮችን ይሸጣል እስካላችሁ የዩቲዩብ ኮርሶችን እየሸጠ ነው። አንድ ኮንተንት ክሪኤተር ያለውን የኦዲየንስ ብዛት እንዴት ማሳደግ ይችላል፣ እነዛንም ኦዲየንሶች እንዴት ወደ ገንዘብ መለወጥ ይችላል የሚለው ቶፒክ ላይ በጣም ብዙ ፌመስ የሚባሉ ክሪኤተሮችን አማክሯል። ለዚህም ፕሮግራሙ ወይንም ደግሞ ለዚህም ኮርሱ ምን ያህል ቻርጅ ያደርጋል ካላችሁ 5100 ዩኤስዲ። ይሄ እንግዲህ ወርሃዊ ክፍያ ነው። እሱም 2025 ዓመተ ምህረት ላይ ባወጣው ቪዲዮ መሰረት በዛ ኮርስ ብቻ በአጠቃላይም ወደ $2.3 ሚሊዮን እንደሰራ ገልጿል። ስለዚህ መጀመሪያ እንደ ኮንተንት ክሪኤተር ገባ። ኮንተንት ክሪኤት ሲያደርግ ያጋጠማቸውን ችግሮች ተመለከተ። እነዛን ችግሮች እንዴት እንደቀረፈው ራሱንም አየ። ያንንም ችግር አልፎታል። ስለዚህ ያለፈበትን ደግሞ እንደ ኮርስ አድርጎ ወይንም ደግሞ ሌሎች ሰዎችን እንደ ማማከር ቢዝነስ አድርጎ ያዘው። ጥቂት የሚባሉ ሰራተኞችን ቀጠረ። ከዛም በኋላ ኮርሱን አዘጋጅቶ ይህንን ኮንሰልቲንግ ቢዝነስ ጀመረ ማለት ነው። ስለዚህ በምንም አይነት ሴክተር ላይ ካላችሁ መጀመሪያ እናንተ ያላችሁበትን ዘርፍ በደንብ አድርጋችሁ ማስተር አድርጉ። ከዛም ያለፋችሁበትን ችግር ያላለፉ ብዙ ሰዎች ሊኖሩ ስለሚችሉ ለነዛ ሰዎች ፕሮዳክታችሁን ወይንም ደግሞ ሰርቪሳችሁን ኦፈር በማድረግ ገንዘብን ማምጣት ትችላላችሁ። የምርም ፕሮቫይድ የምታደርጉት ነገር ላይፍ ቼንጂንግ ከሆነ ህይወታቸውን የሚቀይርላቸው የተቸገሩበትን ነገር የሚቀርፍላቸው ከሆነ ሰው ለመክፈል ወደ ኋላ አያመነታም። እነዛን ፕሮዳክቶች ወይንም ደግሞ የምትሰጡትንም ሰርቪሶች በቀላሉ እየሸጣችሁ ታልፋላችሁ። ዋናው ነገር ኦተንቲሲቲ ነው። የምትሰሩትን ስራ ወይንም ደግሞ የምታደርጉትን ነገር በቅን ልብ ወይንም ደግሞ ከእውነት ተነስታችሁ ካደረጋችሁት ኦዲየንሱ ምን ጊዜም ቢሆን ለመክፈል ዝግጁ ነው። ስለዚህ ሴክተር ወይንም ደግሞ ኢንዱስትሪ ምረጡ። እናንተ እየሰራችሁበት ወይንም ደግሞ እያገለገላችሁበት ያላችሁበትን ዘርፍ የበለጠ ለማወቅና በዛ ዘርፍ ላይም ደግሞ የተካነ የሚባል ሰው ለመሆን ሞክሩ። አንዴ ያንን ደረጃ አቺቭ ካረጋችሁ በኋላ እናንተ የምትሸጡትን ነገር ወይንም ደግሞ የምታቀርቡትን ሰርቪስ ሰዎች እንዲገዟችሁ ከፈለጋችሁ እናንተ ኦተንቲሲቲ ያስፈልጋችኋል። ኦተንቲክ ሆናችሁ ወይንም ደግሞ የእናንተን ትክክለኛ ማንነት በካሜራ ላይ አውጥታችሁ ልትገልጹ ልታሳዩ ይገባል። መጀመሪያ የሰው ልጅ ሲያምናችሁ ነው የሚገዛችሁ። ስለዚህ አሁን በ21ኛው ክፍለ ዘመን ስፔሻሊ ደግሞ ኤአይ እና ፕሮምፕት ኢንጂነሪንግ በጣም አስፈላጊ በሚባልበት ዘመን ላይ አንድ ስኪል ይዞ ወይንም አንድ ክህሎት ብቻ ይዞ መቀጠል በጣም አደገኛ ወይንም ደግሞ ሪስክ የሚባል ነው። ስለዚህ 3 ወይንም ደግሞ 4 ስኪሎች ላይ ቶፕ 20% ውስጥ መካተት መቻል አለባቸው። በምታደርጉት ነገር ምርጥ ከሚባሉት 20% ከሆኑት ሰዎች መካከል ራሳችሁ ልታስቀምጡ ይገባል። የዛኔ እናንተ ኤክስፐርት ትባላላችሁ። በዛም ዘርፍ ውስጥ ደግሞ የምታውቋቸው ነገሮች በደንብ እያጋራችሁ በቪዲዮ መልክ እያወጣችሁ የበለጠ ኦዲየንስን እያገኛችሁ ታልፋላችሁ ማለት ነው። ስላላችሁበት ሴክተር ወይንም ደግሞ ስላላችሁበት ኢንዱስትሪ ብቻ ማውራቱ ነሰሰሪ አይደለም። ሰው መጀመሪያ እናንተን ማወቅ ይፈልጋል። ስለዚህ እናንተ እንዴት እዛ ኢንዱስትሪ ውስጥ እንደገባችሁ፣ እንዴት እዛ ሴክተር ውስጥ ልትቀላቀሉ እንደቻላችሁ፣ ምን አይነት የህይወት መንገዶች እንዳለፋችሁ ሞር ሼር እያደረጋችሁ ፕሮዳክታችሁን ወይንም ደግሞ ሰርቪሳችሁን የምትሸጡለት ሰው እሱም እንደኔ ነው ብሎ ከእናንተ ጋር ኢሞሽናሊ ቦንድ ሊያደርግ ይገባል። የሚመለከታችሁ ሰው ከእናንተ ጋር ኢሞሽናሊ ቦንድ ካላደረገ ወይንም ደግሞ ሪሌት የማያደርግ ከሆነ ያንን ሰው ለማሳመን በጣም ረጅም መንገድ መሄድ አለባቸው። ለዚህ ነው ኦተንቲሲቲ ማተር ያደርጋል ያልኩት። ሁሉም ሰው እያስመሰለ ከሆነ በጣም ከባድ ነው። ነገር ግን ራሳችሁን ይዛችሁ ከወጣችሁ ማንንም ለመምሰል ካልሞከራችሁና የምርም እናንተ ያጋጠማችሁ ነገር ልታደርጉ የሞከራችሁትንም አሁንም እያደረጋችሁ ያላችሁትንም ነገር እያጋራችሁ ከሄዳችሁ ስፔሻሊም ደግሞ ስለ ሂውመን ሳይኮሎጂ በደንብ እያነበባችሁ መጣችሁ ያንን ነገር የምትተገብሩ ከሆነ በምታደርጉት ነገር ስኬታማ እየሆናችሁ ትመጣላችሁ እያስባለሁ። ዋናው ነገር ሌሎች ሰዎችን ኮፒ ለማድረግ ወይንም ደግሞ ለመምሰል ስትሞክሩ የራሳችሁን ዋና የሚባለውን ዋጋ እያጣችሁ ስትመጡ ነው ችግር ውስጥ የምትገቡት። ያንን እስካላረጋችሁ ድረስ ትክክለኛ የሚባለውን ስኪል ያዙ። እናንተ የታወቃችሁበት ስራ ይሁን፣ ኤክስፐርት የምትባሉ ሰዎች ሁኑ።
ስራችሁ ጫማ መስፋትም ቢሆን እንዴት አድርጋችሁ ያንን ፕሮሞት ማድረግ እንዳለባችሁ እስካወቃችሁ ድረስ ጫማ ሁሌም ይኖራል፣ እናንተም ትሰፋላችሁ። አሁን ላይ ኤአይ በጣም እየዘመነ ስለመጣ አንድ ክህሎትን ብቻ ይዞ መራመድ በጣም አደገኛ ነው። 3-4 ክህሎቶችን ይዛችሁ እነሱን አጣምራችሁ ስትቀርቡ እናንተ በጣም ሬር ትሆናላችሁ። እነዚህን ስኪል ሴቶች የያዘ ሰው አይገኝም የሚባልበት አይነት ደረጃ ላይ መድረስ ይጠበቅባቸዋል። ያንን ማድረግ ስትችሉ ነው እንግዲህ ብዙ አይነት ነገሮችን እያሳካችሁ መሸጥ የምትፈልጉትንም ፕሮዳክት እየሸጣችሁ ልታልፉ የምትችሉት። አሁን ላይ ያለውን ማርኬት ብትመለከቱት እናንተ የምትሰሩትን ስራ የሚሰራ በጣም ብዙ ሰው አለ። ነገር ግን ያንን ነገር ከእናንተ ዩኒክ ከሚባለው ወይንም ደግሞ ልዩ ከሚባሉ ተሰጧችሁ ጋር ሚክስ ብታደርጉት የተለየ የሚባልን ስኪል ሴት ይዛችሁ መጣችሁ ማለት ነው። አሁን እናንተ ማርኬቱ ላይ ለየት ያላችሁ ወይንም ደግሞ ሌሎች ሰዎች የሌላቸውን ኳሊቲ ይዛችሁ የመጣችሁ ናችሁ። ስለዚህ በዘርፋችሁ ላይ እናንተ የበለጠ ተመራጭ እየሆናችሁ ታልፋላችሁ። የምትፈልጉትንም ሰዎቹ ይገዛሉ ብላችሁ ያሰባችሁትን ሳይሆን ይህንን ችግር ስለቀረፍኩ ይህን ችግር በዚህ ያህል መጠን እመዝነዋለሁ ብላችሁ ያስቀምጣችሁትን ፕራይስ ታመጣላችሁ። ከዛ በኋላ ዋጋ ከፍ አድርጋችሁ ስለጠራችሁ መፍራት አይጠበቅባችሁ። ሰው ምን ጊዜም ቢሆን ይገዛል። እናንተ አይገዙም ብላችሁ ስታስቡ የራሳችሁን እንጀራ እየዘጋችሁ እንደሆነ ብቻ አስታውሱ። የዛሬው ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።